እስቲ ስለነዚህ ድንቅ ልጆች ሐሳቦቼንና እይቶቼን ላጋራችሁ። ከዛ በፊት ግን እነዚህ ልጆች ኮንሲስተንትሊ በየቦታው እየዞረ ሲያስተዋውቀን የቆየው እንደ ስራው ብዙ ያልተወራለትን ዮኒን እንኳን ደስ አለህ ማለት ፈልጋለሁ። እናንተም በሉት። ሰሞኑን ቪዲዮ ፖስት እያደረኩ ስላልሆነ ይህንን ቪዲዮ እንዳይዝብኝ በደንብ ኮፒ ሊንክ በማድረግና እስከ መጨረሻው በማየት ተባበሩ። ይኸውላችሁ ታዳጊ እግር ኳስ ተጫዋቾች እነዚህን አራት ነገሮች ማለትም ታክቲክ፣ ቴክኒክ፣ ሳይኮሎጂ ፊዚካሊቲን በደንብ ጠንቅቀው ማወቅ አለባቸው ብዬ አስባለሁ። አሁን ግን ሰዓት ስለሚገድበኝ ስለ ቴክኒክ ብቻ አወራለሁ። ሁላችንም በአንድ ልንስማማበት የምንችለው አንድ ጉዳይ ሀገራችን ቴክኒክሊ የላቁ ተጫዋቾችን የማፍራት ችግር የለባት። ግን ችግሩ ብዙ ታዳጊዎች የተሰጣቸውን ተፈጥሯዊ ክህሎት አያውቁትም ወይም ደግሞ አያሳድጉት። ከዚህ ቡድን ውስጥ ቴክኒክሊ ያስደነቀኝ ተጫዋች ዳዊት ካሳ ነው። የዳዊት የፈርስት ተች ቴክኒኩ በጣም ጥሩ ነው። ያው ሁለተኛ ንክኪያችሁ የሚወሰነው መጀመሪያ በምትነኩት የኳስ ንክኪ ነው ይባል የለ። ይህንን አባባል ደግሞ እዚችኛዋ ጎል ላይ ቁልጭ ብሎ ይታየናል። ይችኛዋ ጎል ላይ ብቻ ሳይሆን ብዙዎቹ ጎሎች ላይ የፈርስት ተች ቴክኒኩ በጣም ጥሩ ስለሚሆን ሁለተኛው ንክኪ ላይ ከእድሜው የምንጠብቀው አይነት መቻኮልን አናይበት። ረጋ ብሎ ነው የሚጨርሰው። ለምሳሌ ይችኛዋ ፈርስት ተቹን ተመልከቱ። ልክ ይችኛዋ ንክኪ ካረገ በኋላ ደግሞ ኳሷን ስለመንካት ሲያስብ አልነበር። እንደምታዩት ቀጣይ ለሚወስነው ውሳኔ በዚህ በኩል እያሰፋ ፋርፖስት ላይ ለመምታት ነበር ሲዘጋጅ ነበር። እዚህ ጋር ያደረጋት ፈርስት ተች ብታጥርስ ወይም ደግሞ ብትረዝምስ ብለን ብናስብ ደግሞ የዳዊት ቀጣዩ እንቅስቃሴ የሚሆነው ያቺን ተች ለማስተካከል ሲል የሚያደርገውን እንቅስቃሴ ነበር ምናየው። በዛ መሃል ራሱን ጫና ውስጥ ይከት ነበር። እዚችኛዋ ጎል ላይም ተመሳሳዩን እርጋታ እንመለከትበታለን። የሚያደርጋቸው የመጀመሪያ ንክኪዎች ቀጣዩ እርምጃው ላይ ወይም ቀጣዩ አክሽኑ ላይ ኮንፊደንስ እንዲሰማውና ረጋ ብሎ እንዲወስን ያደርጉታል። ሲቀጥል ዳዊት ጥሩ የፕሌይ ሜኪንግ እና የቦታ አያያዝ ችሎታም ይታይበታል። እዚህ ጋር ለራሱ ቦታ የፈጠረበት መንገድ ከዛም የጨረሰበት መንገድ ድንቅ ነበር። አንዳንዴ ኮመንቶችን ሳነብ ምን ያለው ተጫዋቾች አንዳንድ እንቅስቃሴዎችን የሚያደርጉት አስበውት አይደለም፣ ለምንድን ነው አስበውት እንዳደረጉት የምትናገረው የሚሉ ሐሳቦችን አያለው። ይኸውላችሁ አንድን እንቅስቃሴ ደጋግመን ባደረግነው ቁጥር ትሬኒንግ ሜዳ ላይ ሊሆን ይችላል ወይም በየጨዋታው በደጋገምነው ቁጥር ያ ችሎታ ወይም ያ ቴክኒክ መስል ሚሞሪ የሚባል ነገር አለ። እዛ ውስጥ ሄዶ ሴቭ ይሆናል እና ያንን እንቅስቃሴ በጣም ከመልመዳችን የተነሳ በደመ ነፍስ ማድረግ እንጀምራለን። ዳዊት ስፔሶችን የሚጠቀምበት መንገድ በጣም አስገራሚ ነው። ያም ደግሞ በደንብ እንደተሰራበት በእያንዳንዱ ጎሎች ማየት እንችላለን። ይሄም ትልቅ ቴክኒክህ ነው፣ ይህንን ደግሞ በደንብ ስራበት እልሃል። በዚህም መሰረት ሌሎች ቴክኒክሊ ጥሩ የሆኑ ተጫዋቾችን ከዚህ ብሔራዊ ቡድን አስተውያለሁ። ከኋላ መስመሩም ከተነሳን ግብ ጠባቂውም ሆነ የመሀል ተከላካዮቹ ፉልባኮቹ ጎል ኮንትሪቢዩሽን ላይ በጣም ጥሩ ሆኖ አይቻቸዋለሁ። እንደ ቢኒያም አይነትም ጥሩ የፕሌይ ሜኪንግ ኳሊቲ ያላቸው ተጫዋቾችን የያዘ ብሔራዊ ቡድን ነው። እንደ ሁዜይፋ ሻፊ አይነት ደግሞ ፈጣን ደፋር ድሪብለሮችንም አስተውያለሁ። በእነዚህ ጊዜያቶች በደንብ ተዘጋጅታችሁ ጥሩ ነገር እንደምታሳዩን ተስፋ እናደርጋለን። አንድ ያስተዋልኩት ነገር ግን በዚህ ሰዓት ሁላችንም እየጠበቅን ያለ ነውና ማየት የምንፈልገውም የሆነ ካራክተር ያለው ቡድንና ተጫዋቾችን ነው። ከውጤት ጋር አይደለም ጉዳያችን። በቅርቡ እንኳን ካስታወሳችሁ ከግብጽ ጋር ተሸንፈን እኛ ግን ስናወራ የቆየ ነው ድንቅ ፐርፎርማንስ ስላሳየው ተስፈኛው ግብ ጠባቂ አቡበከር ኑራ ነበር። ምን ያህል እንደዛ አይነት ፐርፎርማንስ እና እንደ አቡበከር ኑራ አይነት ተጫዋቾችን የማየት ጥማት እንዳለብን በእንደዚህ አይነት ምሳሌዎች ማየት ትችላላችሁ። ይህንን ቪዲዮ የምትመለከቱ ደግሞ ከሙገሳው ጎን ለጎን ይጠቅሟቸዋል የምትሉትን ምክሮች ኮመንት ላይ እንድታስቀምጡ እጠይቃለሁ። የዛ ሰው ይበለን። መልካም እድል። አመሰግናለሁ።